ባለንበት ነባራዊ ሁኔታ ከአንድ ቦታ ተነስቶ ወደ አንድ ቦታ መሄድ እና በሰላም መድረስ በጣም ቅንጦት እና ኢትዮጵያ ውስጥ በነፃነት መንቀሳቀስ በመኪና በተለይ በጣም የማይቻል ነገር ሆኗልና አየር መንገዱ ነው ህዝቡን እያገናኘ ያለው። ልክ አየር መንገዱ ካቆመ በእርግጠኝነት ሁሉ ነገር ይቆምና ሁላችንም የተለያየ ሀገር ላይ የምንኖር ዜጎች ይመስል ማንገናኝና ማንጠያየቅ መሆናችን የማይቀር ነው፣ በዚህ ከቀጠለ ማለት ነው። ሰላም እንደዚህ ርቆን እርስ በርስ ጦርነት ጠዋትና ማታ እያመሰን በሰላም ወጥቶ መግባት ቅንጦት በሆነበት ሀገር ላይ የተራቡና የተቸገሩ ሰዎችን ከመሀል አስፓልት አባሮ ወደ ጥግ በመክተትና አስፓልቱ ጠቅላላ በቆርቆሮ መሸፈን ሳርና ፋውንቴን ምናምን በማድረግ እሱን ብናስተዋውቅ ፈረንጆች ምንድነው ስሙ ድሃና ረሀብተኛ አይሉንም ብለው የሚያስቡ በጣም ብዙ ሰዎች አሉ በዚህ ሰዓት። ማንኛውም ምን ልላችሁ ነው፣ በዚህ ጊዜ የሚያስፈልገን ችግሮቻችን እንዳሉ አምነን እነዚህ ችግሮች እንዴት አድርገን እንፍታቸው፣ ከረሃብ እንዴት እንውጣ፣ እንዴት ነገሮችን ጠቅላላ እናልማ ብሎ በጋራ መመካከሩ ነው። እንደማይረባ ሰው እያስመሰሉ መኖርን ነው እንደ ሀገር መምረጥ ያለብን ብላችሁ ታስባላችሁ?